ሰላም ጤና ይስጥልኝ እንደናችሁ እንኳን በድጋሚ ለመገናኘት አበቃን ይህ ኢትዮ ቲዩብ ነው ኢትዮ ቲዩብ ጤናን በተመለከተ አንዳንድ ቪዲዮዎችን ይሰራል ከናንተም ከተመልካች የሚጠየቁ ጥያቄዎችን ይመልሳል በነገራችን ላይ ማለት የምፈልገው በእያንዳንዱ ቪዲዮ ስር አንዳንድ ወሳኝ የሆኑ ጥያቄዎች አሉ ኢቭን አንድ ቪዲዮ የሚሞላ ሊሆን የሚችሉ ማለት ነውና አንዳንዴ ኮሜንት ውስጥ ግቡና የተመለሱ መልሶችን ብታያቸው በጣም ጠቃሚዎች ናቸው really በጣም ጥሩ ጠቃሚ ናቸው ልላችሁ ፈልጋለሁ ምክንያቱም ከመልሱን ጥያቄን ከጠየቁ ሰዎች ፊድባክ ማገኘው እንደዛ ነውና አንዳንዴ ነው ተመሳሳይም ጥያቄ ልጠይቁ ስለሚችሉ እንደሱ ማየቱ ጥሩ ነው ዛሬ እንግዲህ አንድ ተመልካች ከጠየቀኝ ጥያቄ አንዱን የምሰራው ቪዲዮ ስለ ሚዝል ነው ሚዝል ምንድነው እንዴት ይመጣል በምን እንከላከለዋለን መድኃኒት አለው ወይ የሚሉትን ነገሮች እናያለን ማለት ነው ሚዝል በቫይረስ የሚመጣ በሽታ ነው ለሚዝል የሚያጋልጡ ነገሮች ኢንተርናሽናል ትራቭል ስናረግ ወይም ደግሞ ኢንተርናሽናል ትራቭል አድርጎ የሚመጣ ሰው ሚዝል ካለው ለኛ ሊያስተላልፍብን ይችላል ሌላኛው ደግሞ አውትብሬክ ሚዝል አውትብሬክ ያለበት ቦታ ስንሄድ ሚዝል ሊይዘን ይችላል ሌላው ደግሞ ቫክሲኔሽን ከሌለን የሚዝል ቫክሲኔሽን ከሌለን በቀላሉ የተጋለጥነን ማለት ነው ለሚዝል አሁን ሚዝል ቫይረስ ሰውነታችን ውስጥ ገባ 11 እስከ 12 ቀን ከቆየ በኋላ ይሄ ኢንኩቤሽን ፔሪዮድ ነው የሚራባበት ወቅት ነው ማለት ነው ቁጥሩ የሚበዛበት ወቅት ነው ይሄ ከሆነ በኋላ ምልክቶችን ማሳየት ይጀምራል ከ11 ቀን ከ12 ቀን በኋላ ማለት ነው ምልክቶቹም ፊቨር ይኖረናል አይናችን ቀይ ይሆናል ኖዛችን ደግሞ ራኒ ኖዝ ይኖረናል ማለት ነው በአማርኛችን ምንድነው ትኩሳት ይኖረናል አይናችን ይቀላል አፍንጫችን ደግሞ ንፍጥ ይበዛበታል ማለት ነው እነዚህ ምልክቶች እናያለን ትኩሳቱ ኢቭን 103 ዲግሪ ፋራናይት ከዛም በላይ ወይም ደግሞ 39 ዲግሪ ሴልሺየስ እና ከዛ በላይ ሊሆን ይችላል ስለዚህ ፊቨሩን ቴምፕሬቸራችን የልጆቻችንም ከሆነ ቴምፕሬቸራችንን በደንብ አድርገን ቼክ ማድረግ አለብን እነዚህን ምልክቶች ካየን በኋላ 2-3 ቀን በኋላ ምን እናያለን በአፋችን በውስጠኛው ክፍል ነጫጭ ነጠብጣብ የሆኑ ነገሮችን እናያለን ከውስጥ ስለዚህ ልጃችንም ከሆነ ቼክ ማድረግ አፋቸውን አስከፍተን በማንኪያም ሆነ በምን ማየት አለብን ነጫጭ ነጠብጣቦች ነገሮች ካሉ ያ ሊሆን ይችላል ማለት ነው እነዚህ ነጠብጣቦች ካየን ደግሞ ከ3 እስከ 5 ቀን ምን አለ ራሽ ይጀምረናል ራሽ ምንድነው ሽፍታው የሚጀምረው የት አካባቢ ነው እዚህ የፀጉራችን ላይን ላይ ማለት ነው ይሄ ቦርደሩ እዛ ላይ ጀምረና ቀስ ያለ መሰራጨት ይጀምራል ከላይ ወርታች ነው የሚወርደው ማለት ነው እንደዚህ ይላል ሾልደራችን እዚህ አካባቢ ከዛ እግሮቻችን ሆዳችን ላይ እንደዛ ያለ ይሄዳል ማለት ነው ለምንድነው የሚዝል በሽታ ብዙም ጊዜ ፊቨሩ ከራሹ ጋር አብረው ነው የሚከሰቱት ፊቨርና ራሽ አብረው አሉ ማለት ነው ትኩሳትና ሽፍታው አንድ ላይ ካሉ ለዶክተሩ ቀላል ነው ፊቨር ነው ማለት ይችላል ሚዝል ነው ማለት ይችላል እና ዶክተሮችም እነዚህ ምልክቶች ካዩ በኋላ ተጨማሪ የላብ ውጤት ምናምን እስከሚመጣ መጠበቅም የለባቸው ቶሎ ትሪት ማድረግ አለባቸው እነዚህ ሁለቱ አንድ ላይ ከመጡ ፊቨሩና ራሹ አብረው ከመጡ ማለት ነው ሌላው ደግሞ በጣም ኢምፖርታንት የሆነ ነገር ፊቨሩ ራሹ ከጀመረ ይሄ ሽፍታው ከጀመረ 4 ቀን በፊትና 4 ቀን በኋላ የሚዝል በሽታ በጣም ኢንፌክሽስ ነው በጣም የሚሰራጭበት ወቅት ነው ስለዚህ ራሹ የጀመረበትን ቀን ይሄ ሽፍታው የጀመረበትን ቀን ማወቁ ጥሩ ነው 4 ቀን ቆጥራለን 4 ቀን ወደፊትና ወደ ኋላ ቆጥረን ያን በዛን ወቅት ብዙ ሰው ባያገኝ ያን ግለሰብ ያንን ህፃን ልጅ ጥሩ ነው ማለት ነው በጣም በከፍተኛ ደረጃ የሚሰራጭበት ወቅት ስለሆነ ማለት ነው ኢንፌክሽስ የሆነበት ጊዜ ነው ማለት ነው አንድ ሰው ሚዝል ከያዘው ያንንስ ማን ይንከባከበዋል ብለን ከጠየቅን ኤምኤምአር 2 ዶዝ ያለው ሰው ነው መንከባከብ ያለበት ኤምኤምአር ምክንያቱም ፕሮቴክሽን ስላለው ማለት ነው እንጂ የሌለው ሰው ከገባ ሊይዘው ይችላል ሌላ ምን ማድረግ አለብን N95 መጠቀም አለብን
ለጊዜ ከእንደዚህ አይነት በሽተኛ ጋር እንትን ስንገናኝ ማለት ነው። ማስክ 95 ግለም ማድረግ አለብን። በነገራችን ላይ ኢንተርናሽናል ትራቭል ስናደርግ ምንም ሆነ ምንም ማስክ ማድረጉ በጣም ጥሩ ነው። ምክንያቱም ኤርፖርት ላይ ከተለያየ የዓለም ክፍል የሚመጣ ሰው እናገኛለን። የነካውን ነገር ልንነካ እንችላለን። ጫማችን እናወልቃለን፣ ቀበቷችን እናወልቃለን። የምናስቀምጥበት ጋሪ ለሴኩሪቲ ማለት ነው የምናስቀምጥበት ጋሪ እንነካለን። ይሄ ሁሉ ነገር አለ። ከዛ አፍንጫችን አፋችን ልንነካ እንችላለን። የሚተላለፈው ብለናል በአየርና በንክኪም ሊተላለፍ ይችላል። አየር ነው ዋናው። በንክኪ የተባለበት ምክንያት ምንድነው? በሽተኛው የነካውን ነገር ነክተን አጋጣሚ እንዲለን እንችላለን ወይም ደግሞ እንደዚህ እንችላለን። ከዛ ቫይረሱን ኢንትሮዲዩስ አደረግነው ወደ ራሳችን ማለት ነው። ስለዚህ ጥንቃቄ ማድረግ አለ። ኢንተርናሽናል ትራቭል የምታደርጉ ሰዎች ማስክ ብታደርጉ ጥሩ ነው። ኤዥያኖችን አይታችኋቸው ከሆነ ብዙ ጊዜ ማስክ ያደርጋሉ። አይኖ ኢንቫይሮንመንታል ፖሊዩሽን አለ። ከዛ በተጨማሪ እነዚህንም በሽታዎች ለመከላከል ነው እነዛ ፕሪቨንቲቭ ነው ማስክ አድርገው የሚጓዙት ማለት ነው። እነዚህ ጋር ሌላው ምንድነው? የቫይረሱ ይሄ የሚዝል ቫይረስ በሽታው የያዘው ሰው እዚህ ቢኖርና ከዚህ ቢሄድ ይህ ቦታ እስከ 2 ሰዓት ቫይረሱ አለ። ሰውየው ከሄደ በኋላ እስከ 2 ሰዓት ቫይረሱ አለ። ስለዚህ አንድ ሰው ቢመጣ ከ1 ሰዓት ተኩል በኋላ ለቫይረሱ የተጋለጠ ነው ማለት ነው። ቫይረሱ የተጋለጠ ስለዚህ የታወቀ ሰው ካለ ባካንት ማድረጉ ጥሩ ነው ማለት ነው። ወይም ደግሞ ማስካችንን ማድረግ ለዛ ነው ትራቭል ያደርጋል ሰውየው ያልፋል ወይንም ደግሞ አውሮፕላኑ ይመጣል ተሳፍሮ ይሄዳል። እኛ ደግሞ ከሌላ አውሮፕላን መተን እዛ ተርሚናል ላይ ቁጭ እንላለን። ያኛን የቫይረሱ ኦሬዲ አለ አየሩ ላይ ያን ይጋባበናል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን እዛ ላይ ነው ማለት ነው። ሌላ ደግሞ አንዴ ከያዘን ምን ማድረግ አለብን? ፊቨር ይኖረናል ወይንም ደግሞ ህመም ይኖረናል። ታይለንዶል መውሰድ እንችላለን። ፍሉይድ ኢንቴካችን ከፍ ማድረግ አለብን። ይሄ ፈሳሽ ማለት ነው። ብዙ ፈሳሽ መውሰድ፣ ረስት ማድረግ ወይንም ደግሞ እረፍት ማድረግ ያስፈልጋል። ጉሮሯችን ደግሞ በጨው ውሃ ማጠብ ወይንም ደግሞ ማድረግ እንችላለን ማለት ነው። የቴስት የሚደረግበት ትራት ስዋብ ይወስዳሉ። ከዚህ ማለት ከትሮታችን ውስጥ ከጉሮሯችን ውስጥ ስዋብ ወስደው ሊመረምሩ ይችላሉ ማለት ነው። ዋናው ምንድነው? መከላከያው ቫክሲኔሽን ነው ማለት ነው። የሚዝል ቫክሲኔሽን መውሰዱ ወሳኝነት አለው ማለት ነው። ይሄን ይመስላል ስለሚዝል። በሚቀጥለው ደግሞ ሌላ ቪዲዮ ፕሮሚስ የገባሁላችሁ ነበረ እሱን አቀርባለሁ። በሚቀጥለው እንገናኛለን። አዲስ ይሆናችሁ think about it subscribe ለማድረግ ማለት ነው። ኦኬ በተረፈ አንዳንድ ጥያቄዎች ካሉ እንደተለመደው በኮሜንት አቅርቡልኝ። ስለአያችሁት ይሄን ቪዲዮ አመሰግናችኋለሁ። በሌላ ቪዲዮ እንገናኛለን። take care guys bye bye